በቅድሚያ ጥሪያችን አክብራችሁ ውድ ጊዜያችሁን ሰውታችሁ በዚህ ፎረም ላይ ስለተገኛችሁ በኦሮሚያ ኢንቨስትመንትና ኢንዱስትሪ ቢሮና በራሴ ስም እንኳን ደህና መጣችሁ ማለት እወዳለሁ። ባለሀብቶቻችን የክልላችሁ መንግስት ትኩረት አድርጎ እናንተን ለማገዝ የእናንተን ውጤታማነትን ለማረጋገጥ ዝግጁ መሆናችንን በዚህ አጋጣሚ ላረጋግጥላችሁ ፈልጋለሁ። ምን ጊዜውም በላይ ኦሮሚያ ለኢንቨስትመንት ዝግጁ ነች። ኑና ኢንቨስት አድርጉ። እስካሁን ደግሞ በተለያየ ውጣ ውረድ ኦሮሚያ ውስጥ ኢንቨስትመንታችሁን ይዛችሁ ተክታችሁ ባሉት ነገሮች ሳትበገሩ ሰፊ ስራ ይሰርታችሁ ተስፋ እንዲኖር ያደረጋችሁ ባለሀብቶቻችንን በራሴና በኦሮሚያ ክልላዊ መንግስት ስም እጅግ በጣም ማመስገን እፈልጋለሁ። እንደ ሀገር ኢትዮጵያን በጠንካራ ኢኮኖሚ መሰረት ላይ ለመገንባት የተጀመሩትን ስራዎች በማጠናከርና መሬት በማስነካት በኩል ጠንካራ ስራ ከሚሰሩ ክልሎች መካከል በግንባር ቀደምትነት የሚጠቀሰው የኦሮሚያ ብሔራዊ ክልላዊ መንግስት ነው። ኢንቨስትመንት የሚያስፈልግበት ነገር ምክንያት አንደኛው ምንድነው ነው ያለንን ፖቴንሻሎች ሪሶርስን ወደ ተሻለ ቫልዩ ሺፍት ለማድረግ ያ በጣም አስፈላጊ ስለሚሆን ነው ማለት ነው። የኦሮሚያ ኢንዱስትሪና ኢንቨስትመንት ቢሮ ብሎም ክልሉ ዝግጁ ነው። እንደ ኢትዮጵያ ኢንቨስትመንት ኮሚሽን በፌደራል ደረጃም እኛም የሚጠበቅብን ሚና ለመወጣት ዝግጁ ነን። ኢንቨስት አድርጉ። በዚች ሀገር ውስጥ የሚገባችሁ ሚና ተጫወቱ። ከተን ኢንቨስትመንትን እናበረታታ፣ በሱም የኢትዮጵያን ብልጽግና እናረጋግጥ ማለት ፈልጋለሁ። አመሰግናለሁ።